Halo. Nela to. Salamu. Abraham anda. Nela. Salamu. Salamu. እግዚአብሔር ይመስገን። ጣቢያ ላይ ጠይቃ ፈልገን ነበር። እኔ? አዎ። ጭራሽ ፖሊስ ይዘሽ መጣሽ? እሷ ጋር አለ ንግግር። አሁን ንግግር ከነሱ ጋር ነው። እየሰማኸኝ ነው አለቃ? እኮ የሚሄድበትን ምክንያት ልትነግረኝ ትችላለህ? አካሎችን አረኛ እኮ አውቃለሁ። የህግ አካል አላከብርም አላልኩም፣ አከብራለሁ። የሚሄድበትን ምክንያት ማወቅ ፈልጋለሁ። እንደኛ ተረጋጋ እኮ ተረጋግቼ ነው እያወራሁኝ ያለሁት። አሁን አልሄድም ነው የምትለው? እንዴ አልሄድም ነው ወይ የምትለው? ኃይለ ቃል መጠቀም አችልም። እኛ እኔ ምንም አላልኩትም። እያያችሁት አይደል? ብዙ ነገር ለስካለባት ይኸው በጥናት አሁን እንደዚህ ሊያደርግህ ይችላል። ኖቤል አሁን ካሁን በኋላ ይኸውልህ በቃ ዝም በለና እኔ እና እሱ እናውራ። እሱ ከኛ በላይ ሆኖ አይደለም አሁን ምን ለምነው ገብቶኛል። ፍቅር እንዲህ ስለፈለገን እንጂ እኛ እርምጃ አቅቶን አይደለም። ስለዚህ ተባባርን ፕሊዝ። አሁን ራመድ እኛ ጋር ተወስነሽ ነው ብትሄድ ነው የሚሻለው እኮ ወስነሽ ነው ሌላ ወስነሽ አብርሃም anda ነው። ነላ ሰላም ሰላሙ። እግዚአብሔር ይመስገን። ጣቢያ ላይ ጠይቃ ፈልገን ነበር። እኔ? አዎ። ጭራሽ ፖሊስ ይዘሽ መጣሽ? እሷ ጋር አለ ንግግር። አሁን ንግግር ከነሱ ጋር ነው። እየሰማኸኝ ነው አለቃ? እኮ የሚሄድበትን ምክንያት ልትነግረኝ ትችላለህ? አካሎችን አረኛ እኮ አውቃለሁ። የህግ አካል አላከብርም አላልኩም፣ አከብራለሁ። የሚሄድበትን ምክንያት ማወቅ ፈልጋለሁ። እንደኛ ተረጋጋ እኮ ተረጋግቼ ነው እያወራሁኝ ያለሁት። አሁን አልሄድም ነው የምትለው? እንዴ አልሄድም ነው ወይ የምትለው? ኃይለ ቃል መጠቀም አችልም። እኛ እኔ ምንም አላልኩትም። እያያችሁት አይደል? ብዙ ነገር ለስካለባት ይኸው በጥናት አሁን እንደዚህ ሊያደርግህ ይችላል። ኖቤል አሁን ካሁን በኋላ ይኸውልህ በቃ ዝም በለና እኔ እና እሱ እናውራ። እሱ ከኛ በላይ ሆኖ አይደለም አሁን ምን ለምነው ገብቶኛል። ፍቅር እንዲህ ስለፈለገን እንጂ እኛ እርምጃ አቅቶን አይደለም። ስለዚህ ተባባርን ፕሊዝ። አሁን ራመድ እንደምን አላችሁልኝ የዳዊት ፋሚሊ ቤተሰቦች፣ ከኔ ጋር እግዚአብሔር የተመሰገነ ይሁን። እንደምን ሰነበታችሁ? ከኔ ጋር ሁሉ መልካም ሁሉ አሽወና ነው። እንደምን ሰነበታችሁ? ከኔ ጋር እግዚአብሔር የተመሰገነ ይሁን። እንግዲህ ቪዲዮውን እንዳያችሁት ሩታ እንግዲህ ፖሊስ ይዛ መጣ። በእንደዚህ ያለው ሁኔታ እንግዲህ አብሬሽን አስደንግጠዋለች። አብሬሽም እንግዲህ እየተንተባተበ ነበር ማለት ነው። እንግዲህ ባጠፈው ወንጀል ባደረገው ድርጊት እየተኮላተፈ ነበርና እውነት ለመናገር ሩታ የሰራችው ስራ በአንድ በኩል ጥሩ ነው፣ በአንድ በኩል ደግሞ ጥሩ አይደለም በራሴ አስተያየት። ምክንያቱም ያው አብሬሽ አጥፍቶ አሎ ገባችሁ ምላችሁ ሁሌም የሱ ጥፋት የታወቀ ነው። የሚያደርጋቸው ነገሮች፣ የሚሰራቸው ስራዎች፣ እያደረጋቸው ያለው ነገር በጣም ማስቀያሚ፣ በጣም ከምንም በላይ የሚያስቀይም ነገር ነውና ባለፈውም እንግዲህ ከአንደኛው ፍቅረኛው ጋር ከዛች ጋር እንግዲህ ተኝቶ እንዲሁም አስክረው ከሷ ጋር እንግዲህ እንዳደረም ሁላችሁም ታውቃላችሁ። አብሬሽ በጣም እየተርከሰከሰ ነው። በጣም የሚያስጠላ ድርጊት እያደረገ ነው። በቃ እውነት ራሱን እየረሳ ነው። ራሱን የሚያደርገው ነገር በቃ እየተወ ነው፣ እየረሳ ነው። የሚያደርጋቸውን ነገሮች ዞር ብሎ ወደ ራሱ እያሰበ አይደለም። ሁላችሁ ገብቷችኋል። አብሬሽ በጣም ጥፋት እያጠፋ ነው። ምክንያቱም እንግዲህ ከሩታ ጋር ብዙ ጊዜ የምናውቀው ልጅ ነው። በሩታ ነው የማውቀው። ከሩታም በፊትም አውቀዋለሁ። አብሬሽ ግን ጥፋቱ በጣም እየወረደ እየመጣ ነው። በጣም በትዳር ላይ እየቀለደ ያለ ነገር ነው። ትዳር እያለው በዛች ልጅ እንግዲህ ልጅቷም አውቀዋለች፣ በደንብ ተገንዝበዋለች። እንግዲህ ግጥም አድርጋ መጠጣት እንግዲህ እንዳሰከረችውም ሁላችሁ ታውቃላችሁ። ሄርሜላ የምትባለው ጃክቶን አይደለም። ስለዚህ ተባባርን ፕሊዝ። ሄርሜላ በዛን ሰዓት እንግዲህ አሁን ራመድ እኛ ጋር አብረው እንትን እንዳሉ ነው እና እንግዲህ የሚያሳየውና እውነት ከባድ ውሳኔ ነው ይወስናል ብዬ የማስበው አብሬሽ።
ሩታ እንግዲህ በአንድ በኩል እንግዲህ ፖሊስ ይዛ በመምጣቷ ጥሩ ነው፣ በአንድ በኩል ደግሞ መጥፎ ነው። ምክንያቱም ራሳችሁ ተነጋግራችሁ የምትፈቱት ነገር ቢሆን ነበር ብዬ የማስበው። ሩታ እንግዲህ የልጅ እናት ናት ካሁን በኋላ። አብርሽም እንግዲህ ካሁን በኋላ አባት መሆን አለበት። በእንደዚህ ያለ መንገድ ማየት አይደለም እኛ የምናስፈልገው። እናንተ አንድ ላይ ሆናችሁ ተባብራችሁ የራሳችሁን ላይፍ እንድትመሩ፣ በራሳችሁ መንገድ እንድትንቀሳቀሱ፣ በራሳችሁ እንትኖች እንድትሄዱ ነው የምንፈልገው እንጂ በተጃጃለ መንገድ እየተጃጃላችሁ ህይወታችሁን መጣበላችሁ ጥሩ ነው። አንድ ላይ ሆናችሁ የራሳችሁን ህይወት ብትመሰርቱ ባይ ነኝ በራሴ በኩል። ሩታም እንግዲህ ፖሊስ በመምጣትሽ የራስሽ ሀሳብ ነው። ራስሽ ባመጣሽው አይዲያ፣ ራስሽ ባመጣሽው ድርጊት እንግዲህ አብርሽን አሳልፈሽ ለፖሊስ ሰጠሽዋል። እንግዲህ ፖሊሶችም ደግሞ ምርመራ ያደርጉበታል። እንግዲህ ምርመራውንም እንግዲህ እኛም እናንተም ሁላችንም የምንከታተል ይሆናል ማለት ነውና እውነት እስከ ፖሊስ ጣቢያ የሚደርስ ነገር አልነበረም። አብርሽ ጥፋተኛ ነው። ከድሮም ጀምሮ የሚያጠፋ ልጅ ነው። እያደረጋችሁ ያለው ነገር፣ እየሰራችሁ ያለው ነገር በጣም የወረደ ነገር ነው። እውነት በጣም አሁን እየወረደ እየመጣ ነው አብርሽ። እንግዲህ ፖሊሶች ቤት ድረስ ገብተዋል። ቤት ሁሉ ድረስ ገብተው እንግዲህ ያደረጉትን ሁሉ አይታችኋል። ደነጋግጧል አብርሽ። ምክንያቱም ገና ከእንቅልፉ ሳይነቃ ነው ፖሊስ የመጣው ማለት ነው። ሩታ ይዛበት የመጣችው እንግዲህ ሄርሚላ መጣ ከፖሊሶች እጅ ታድነዋለች ብዬ ተስፋ አደርጋለሁ። ያው ሄርሚላ ናት እንግዲህ ለሱ ዋስጠበቀው መሰለኝ እና ዋሱን አታስፈቷለች ብዬ አስባለሁ። ምናልባት ከታሰረ ማለት ነው። ግን ራሳችሁ ተነጋግራችሁ ብትፈቱት ባይነኝ እኔ እንደራሴ ማለት ነውና ተነጋግራችሁ በተለይ ሩታና አብርሽ ቢያንስ ከእንደዚህ ያለ ደረጃ ከመድረሳችሁ በፊት ተነጋግራችሁ ብትፈቱት ባይነኝ ራሴ በኩል እና ለማንኛውም ነገር እስኪ ራሳችሁ ተነጋግራችሁ የምትፈቱት ነገር ቢሆን ባይነኝ እና ይቅርታ እኔ የራሴን አመለካከት ነው የምነግራችሁ፣ የራሴን አስተሳሰብ ነው የምነግራችሁ። እንደዚህ ያለ ነገር እውነት በጣም ፌር አይደለም። መተሳሰብ አለባችሁ፣ መነጋገር አለባችሁ። ተቀራርባችሁ ያለውን ነገር መፍታት እያለባችሁ ፖሊስ ድረስ ማድረስ ተገቢነት አይደለም። እውነት ለመናገር ነው። አሁን እናንተ የልጅ አባት የልጅ እናት ናችሁ። ተመልካቾች አላችሁ፣ አይዟችሁ በርቱ የሚሏችሁ ተመልካቾች አላችሁ፣ ጋገር ውስጥም ጋገር ውጭም ማለት ነውና ተሳስባችሁ ራሳችሁ መፍታት ሲገባችሁ ፖሊስ ድረስ መድረስ በጣም ተገቢነት አይደለም። እውነቴን ነው የምነግራችሁ። ፖሊሶችም ራሳቸው ተጠያቂነት እንደሚያደርጋችሁ ታውቃላችሁ። ተገቢነት አይደለም። ፊልም አይደለም እየሰራችሁ ያላችሁት። ይሄ የወረደ ነገር ነው እየሰራችሁ ያላችሁት። እኔ ራሴን መላምት ነው የምነግራችሁ። ምናልባት እንደ ፖሊስ ሆናችሁ ተውናችሁ የሰራችሁ ካላችሁ ነገ በፖሊስነታችሁ እንደሚያስቀጣችሁ ማወቅ አለባችሁ። ምክንያቱም እያደረጋችሁት ያላችሁት በጣም ስህተት ነው። ምንም በተመለከተ ነው። እውነቴን ነው። እኔ በራሴ ምንን በተመለከተ ነው። አሁን እናንተ ፖሊስን ወክላችሁ እንዲሁም ከሰው ቤት ዝው ብላችሁ ገብታችሁ ያለ ምክንያት በዛ ላይ በቪዲዮ ምንን ባስመለከተ እናንተም ተጠያቂ እንደሚያደርጋችሁ ወቁ። እንደ ፖሊስ ሆናችሁ የምትወናችሁ ማለት ነው። ወይም ፖሊስ ከሆናችሁ ጥንቃቄ ብታደርጉበት የራሴ መላምት ነው። በራሴ አንደበት ነው እየነገርኳችሁ ያለሁት። በተረፈ እንግዲህ ውድ ተመልካቾቻችን የእነሱ መጨረሻ አብረን ያለውን ነገር የምናይ ይሆናል። ሁላችሁም ሰብስክራይበር በማድረግ ሸር በማድረግ ይህን ቪዲዮ ተባበሩ። ይመቻችሁ። እንግዲህ ሩታና ሄርሚላ በጣም ህልክ ነው የተያያዙት። ህልክ ደግሞ ለማንም አይበጅምና እስከ መጨረሻው ድረስ የሄርሚላንና የሩታን አብረን የምናይ ይሆናል ማለት ነው። እንግዲህ ውድ ተመልካቾቻችን እኔ በራሴ በኩል ግን እያደረጋችሁት ያላችሁት ነገር በጣም ስህተት ነው፣ በጣም ስህተት ነው ባይ ነኝ በራሴ በኩል። ይመቻችሁ። ወዳችኋለሁ። መልካም ቀን ይሆንላችሁ። ሰብስክራይብ እና ሼር እያደረጋችሁ አበረታቱኝ። ይመቻችሁ። እንግዲህ ያው እኔም ወንድማችሁ እየጠፋው ነው። ያው አንዳንድ ነገሮችን አንዳንድ ስራዎችንም እየሰራው ለእናንተ አደርሳለሁ ብዬ ነበረ፣ ግን ያው ብዙም በዛ ላይ እናንተ በቃል እየተገኘው አይደለም።
መስራት ያለብኝን ነገር እየሰራሁ አይደለም። ወደ ተመልካቾች ይቅርታ አድርጉልኝ። እንግዲህ በምችለው ነገር እሰራለሁ፣ በምችለው ነገር አደርጋለሁ። እናንተ ግን አይዞ በርታ እያላችሁ በመስመር የምትደውሉልኝ አላችሁ። እግዚአብሔር ይስጣችሁ፣ አመሰግናለሁ። በአዳዲስ ቪዲዮዎችም እንግዲህ እመጣለሁ እያልኩ ነበረ። ቃሌን እያከበርኩ አይደለም። እንግዲህ እግዚአብሔር በሚለው ሰዓት እንግዲህ በጥሩ ቪዲዮዎች ከችላለሁ ብዬ አስባለሁ። ይመቻችሁ፣ መልካም ቀን ይሆንላችሁ፣ ሰላማችሁ ይብዛ በያላችሁበት። ወዳችኋለሁ። ይሄ እዛች ጋር አሁን የህግ አካል አለ እየጠበቁ ነው። ስለዚህ ከነሱ ጋር አብረን የምንሄድ ይሆናል ማለት ነው። እንግዲህ ሩሙ ይሄ ነው። አብርሃም አንተ ነው? እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ጣቢያ ልጠይቅህ ፈልገህ ነበር። እኔን? አዎ። መጥሪያ መጥቶ ነገር እንችላለን። መግባት አይፈቀድልንም። አንተን ይዘን እንደምንመጣ ነው ተነግሮ የመጣ ነው። ገብተን ነው። ምንም ችግር የለውም። አውረተንም መሄድ ይችላሉ። ችግር የለውም። መግባት ትችላላችሁ። የሰማኸው ነው አብርሽ? አብርሃም አሎ፣ እንዴት ነህ? ሰላም ነው? አብርሃም አንተ ነው? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ጣቢያ ልጠይቅህ ፈልገህ ነበር። እኔን? አዎ። ፖሊስ ይዘሽ መጣሽ? እሷ ጋር አለ ምትክ አሁን ንግግር ከነሱ ጋር ነው። የሰማኸው ነው አለቃ እኮ የሚሄድበትን ምክንያት ልትነግረኝ ይችላል እኮ አውቃለሁኝ። የህግ አካል አላከብርም አላልኩም፣ አከብራለሁኝ። የሚሄድበትን ምክንያት ማወቅ ፈልጋለሁ። እንደምን ተረጋጋ እኮ ተረጋግቼ ነው እያወራሁኝ ያለሁት። አሁን አልሄድም ነው የምትለው? አልሄድም ነው ወይ የምትለው? ኃይለ ቃል መጠቀም አችልም። እኛ ጋር እኔ ምንም አላልኩትም። እያያችሁት አይደል? ብዙ ነገር ለስካለባት ይኸው በትናታው እንደዚህ ላይ አድርገህ ይችላል። ኖቤል አሁን በኋላ ይኸውልህ በቃ ዝም ብለና እኔ እና እሱ እናውራ። እሱ ከኛ በላይ ሆኖ አይደለም አሁን ምን ለምነው ገብቶኛል። ፍቅር እንዲህ ስለፈለገን እንጂ እኛ እርምጃ አቅቶን አይደለም። ስለዚህ ተባባረን ፕሊዝ። አሁን ራመድ እኛ ጋር ተወስነሽ ነው ብትሄድ ነው የሚሻለው እኮ ወስነሽ ነው እኔ ላይ ወስነሽ ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላም ብላችሁ ነው ባይ። እንዴት ናችሁ ቤተሰቦቻችን? ዛሬ እንግዲህ አክሲደንትሊ በማይሆን አጋጣሚ ተገናኝተናል። ፖሊስ ይዘን መሄድ ይኖርብናል፣ በህግ አካል መጠየቅ ይኖርብናል። እኔም አንዳንድ አጓጉል ነገሮችን አድርጌ ጸጸት ውስጥ ከመግባት በፊት የሆነ ነገሮችን ለማድረግ ወስነናል። የህግ አካሎችን ይዘን ወደ አብርሃም ጋር መሄድ ሳይኖርብን አይቀርም። ያንን ነገር ደግሞ አክሰፕት አድርጎ መቀበል የማይችል ከሆነ ህግ የሚፈታው ነገር ይሆናል። ብዙ ነገሮችን ለማስተካከል ሞክሬ ነበር በእኔ አይነት መንገድ፣ በዛም መንገድ ማስተካከል እችላለሁ። ግን እቴም ተቃውማኛለች፣ ቤተሰቦቼም አይሆንም ብለውኛል። ያው እነሱን አማክሬ የማደርገው ነገር እንዳልሆነ የታወቀ ነው። ግን ያው ለነሱ ማሰብ አለብኝ፣ ለራሴ ህይወት ማሰብ ስላለብኝ ፖሊስ ይዤ መሄድ ሳይኖርብኝ አይቀርም። ወይም የህግ አካል አክቹሊ የሆኑ ደህንነቶችን ጠርተናል፣ ሲቪል አባሎችን። እነሱን ይዘን ወረቀት እንዲፈርም ወይም ከህይወታችን እንዲወጣ ማድረግ ያለብንን ነገሮች በህጋዊ መንገድ ለማድረግ ወስነናል። ምክንያቱም በህግ ያልተፈታ ነገር ቢሆን ነው እንደዚህ አይነት ነገር ማድረግ ያለብኝ ብዬ አስቤያለሁ። ያው እና አቤል ላይ የሚያደረኩት ነገር ስላለ የጸጸት ሳይሆን ማድረግ ያለብንን እህቴ ባስደሰታት መንገድ ሊድ ብዬ ነው። አክቹሊ እሱ ሀሳብ ነው፣ ተገቢው ነገር ያ ስለሆነ ነው። ከዚህ በፊት በብዙ መንገድ ለማድረግ ሞክረናል፣ በጣም በብዙ አይነት መንገድ ማለት ነው። እና እኔ አሁን የምፈልገው በቃ ማለት በህግ ኃይል ፊርማውን እንዲፈርምልኝ ብቻ ነው። አሁንም ሌላ ክስና ሌላ እንጃ ግራንጃ አላነሳበትም። ምክንያቱም